የተከበራችሁ አድማጮቻችን ዛሬ ጥምቀት ነው። ጥምቀት በዓል በደመቀ ስነ ስርዓት በመላው ኢትዮጵያ በጠቅላላው ተከብሮ ውሏል። አሁን ደግሞ በዛሬ በጥምቀት ማታ እዚህ ልዩ ስሙ አዲሱ ገበያ በሚባለው መንገድ ጋር ነው የሚገኘው። እንደምትመለከቱት ይሄ ትልቅ በዓል መከበሪያው ይሄ ነው እና እስቲ ወደዚህ ወደ ቦታ ሄደን አንዳንድ ነገሮችን ከበር እናደርግላችኋለን። ጥምቀት ባህር ደብረ ሲና ቅዱስ እግዚአብሔር አብ ዋነ በረካት መድኃኔ ዓለም ክርስቶስ ተጠመቅ ማለት ነው። ቁጥር 12 ወንተ ካለ ፍኖት ከቡዋተው ብሔሮሙ በሌላ መንገድ በሌላ ስፍራ ወደ ሀገራቸው እንዲገቡ ወደ ሀገራቸው እንዲመለሱ የእግዚአብሔር መልአክ ነገራቸው ይላል። በሌላ መንገድ ነው አቤት በሌላ መንገድ ወደ ሀገራቸው እንዲገቡ ነገራቸው። የቅዱስ ማቴዎስ ወንጌል ምዕራፍ 1 ቁጥር 12 ሌሎች ማደያለ እዚህ አዲስ የተሰራ ገበያ አለ። እዚህ ግማሹ ይጨፍራል፣ የምናገኘው ኃይለ ቃል ነው። ግማሹ የእግዚአብሔር ቃል ነው ይነገራል። ሰዎችን በነቢያት ትንቢት አናግሯል። በዓለማችን ላይ ብዙ የሃይማኖት መሪዎች ተነስተዋል። ብዙዎችን ከኋላቸው አስከትለዋል። የትኛውም መሪ ግን ስለ መምጣቱ፣ ስለ ማስከተሉ፣ ስለ ማሳመኑ ትንቢት ያናገረ የገለጠ እሱ ስለሚደርስበትና ስለሚሆነው ነገር የተናገረ ያናገረ አንዳችም የሃይማኖት መሪ የለም። ትንቢት ያናገረ በነቢያት ትንቢት በአባቶቻችን ምሳሌ ተገልጦ የታየ አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ብቻ ነው። ክብር ምስጋና ለስም አጠራሩ ይሁን። ለዚህ ነው ታላቁ አባት ቅዱስ ጳውሎስ ሐዋርያ ለዕብራውያን ምዕመናን ለዕብራውያን ክርስቲያኖች በጻፈላቸው መልእክት በምዕራፍ 1 ላይ እንዲህ ይላል። እግዚአብሔር ለአባቶቻችን በተለየ ምሳሌ በነቢያት ትንቢት ገለጠላቸው ነገራቸው ይላል። በተለያየ አምሳል አለ። ኦሪት ዘጸአት ምዕራፍ 3 ላይ ስንመለከት ምሳሌ የተባለውን ነገር እንመለከታለን። ደገኛው አባት ታላቁ እስራኤልን የመራ ባህር ያሻገረ እግዚአብሔርን እየተከተለ ሕዝቡን ከፊት ሆኖ ያስቀደመ ታላቁ ነቢይ ሊቀ ነቢያት ሙሴ የአማቱን የዮቶርን በግ እየጠበቀ ባለበት ጊዜ በኮሬብ ስፍራ ላይ
የእግዚአብሔር መልአክ ያንን ምስጢር ገልጦለታል። ሙሴ በሕይወቱ ውስጥ አንድ ነገር ይመኝ ነበር። እግዚአብሔርን ይለው ነበር። እግዚአብሔርም እንዲህ አለው፣ እኔን አይቶ በፊቴ የሚቆም ማንም የለም። አሁን አታየኝም፣ በኋላ ግን ጀርባዬን ታየዋለህ አለው። ክብር ምስጋና ለአምላካችን ይሁን። ጀርባዬን ታየዋለህ። ግን አሁን ምሳሌውን ተመልከታል። ያ ምሳሌ ምን ነበረ? ነበልባል ሐመልማል። ነበልባሉ ሐመልማሉን ሳያቃጥለው ያንን ምሳሌ ሙሴ ተመለከተ። ያ ምሳሌ ነበልባሉ የመለኮት ሐመልማሉ ደግሞ የሥጋ አካላዊ ቃል ኢየሱስ ክርስቶስ ወደዚህ መጥቶ ከእመቤታችን ከሥጋዋ ሥጋ ከነሷ ነፍስ ነስቶ የመዋሃዱን ምስጢር ለሙሴ ገለጠለት። ይሄ ምሳሌ ነበረ። በነቢያት ትንቢት አለ። በትንቢተ ኢሳይያስ ምዕራፍ 7 ላይ ስንመለከት ሎለ ቃል ኢሳይያስ ስለዚህ ምስጢር አጉልቶ ይናገራል። አባቶቻችን ይህንን ደረቅ ሐዲስ ይሉታል። እግዚአብሔር ምልክት ይሰጣችኋል አለ። ምን አይነት ምልክት? ድንግል በድንግልና ጸንሳ በድንግልና ትወልዳለች። ከነጋር ናችሁ ይሆናል። ይሄ ነቢያት ትንቢት ነበረ። ኢሳይያስ ብቻ አይደለም፣ ዳንኤልም በትንቢቱ ከረጅም ተራራ ላይ ያለ እጅ የተፈነቀለ ያደንጋይ እያለ ይናገራል። ይሄ ትንቢት ነበረ። ሌሎቹም የቀደሙት ነቢያት እነ ኤልያስን እንውሰድ። ከወጡ በኋላ በመሶበ ወርቁ ውስጥ ህብስቱን እንዲበሉ ተነግሯቸዋል። መሶበ ወርቅ የእመቤታችን ህብስቱ የጌታ ምሳሌ ነበር። በመጽሐፈ ነገሥት ምዕራፍ 2 ላይ ስንመለከት የነ ኤልሳን ታሪክ እናያለን። ያንን መራራ ጨው ጨምሮ ውሃውን እንዴት እንዳጣፈጠው እናያለን። ጨው የኢየሱስ ክርስቶስ ማሰሮ የእመቤታችን ምሳሌ